እንዴት ናችሁ? ውድ የጆሴፍ ቲዩብ ተከታታዮች፣ ዛሬ ይዘን የቀረብነው መረጃ የቤት ኪራይ ዋጋ ነው የሚመለከት ይሆናል። የአዲስ አበባ ከተማ አስተዳደር ዛሬ በሰጠው መግለጫ የቤት ኪራይ ዋጋ ጭማሪ 11.5% ወይም በመቶ እንዲሆን ተወስኗል። በዚህም መሰረት አከራይና ተከራዮች ውላቸውን ከሐምሌ 1 ጀምሮ እድሳት የሚያደርጉና አዳዲስ ምዝገባዎችም አብረው ጎን ለጎን የሚስተናገዱ መሆኑን የከተማ አስተዳደሩ አመላክቷል። እንግዲህ ከዚህ ዜና ጎን ለጎን ከግምት ውስጥ ማስገባት ያለብንና ትኩረት ልንሰጠው የሚገባ ጉዳይ የዚህ መመሪያ ወይም የዚህ ውሳኔ ተፈጻሚነት ምን መሆን አለበት፣ ከመንግስት ምን ይጠበቃል፣ ከተከራይ ምን ይጠበቃል፣ ከአከራይ ምን ይጠበቃል የሚሉ ነገሮችን ማየት ይኖርብናል። ያው ተከራዮች እንደ ቤት ባለቤት እንግዲህ ካሁን በፊት ውል የነበራቸው አከራዮች በተቻለ መጠን ለማንኛውም ቤት ባለቤት ጭማሪያቸውን አሁን በቀረበው ውሳኔ መሰረት ሊያስኬዱ ይገባል። በአከራዮች ላይ ያልተገባ ጫና ሊፈጥሩ አይገባም። ምክንያቱም ይህ ጭማሪ ቀደም ሲል ከ2 ዓመት በፊት በወጣው ወይም በጸደቀው የአከራይና ተከራይ አዋጅ መሰረት ተደርጎ የወጣ ስለሆነ ህጋዊ አስገዳጅነት አለው። ስለዚህ አከራዮች ከዚህ ማዕቀፍ ውጭ የሆነ ሂደትን ቢከተሉ በህግ ኃላፊነት ውስጥ ሊወድቁ የሚችሉበትን መንገድ መገንዘብ ይኖርባቸዋል ማለት ነው። ተከራዮች ደግሞ የዚህ ህግ ተፈጻሚነት የሚወሰነው በእነሱ አክቲቭ ተሳትፎ ስለሆነ ሁኔታዎችን ለማስፈጸም ህጉ ወይም አሁን የወጣው ውሳኔ ተፈጻሚ ሊሆን ስህተቶችን በሚያዩበት ጊዜ ለመንግስት አካላትም ሆነ ለህግ አስፈጻሚ አካላት በማሳወቅ እንዲሁም አስፈላጊውን መብታቸውን ሊያስጠብቅ የሚችል ሁላችንም መብታችንን ልናስጠብቅ የምንችለው ራሳችንን እና መብታቸውን ለማስጠበቅ መሞከር መጣር፣ ከአቅማቸው በላይ ከሆነ ደግሞ ለሚመለከተው አካል አሳውቀው የእርምት እርምጃ እንዲወሰድ የማስደረግ ኃላፊነት አለባቸው እንጂ ከጎን ቆሞ በተለያየ ምክንያት ተጽዕኖ ውስጥ ወድቀው የኪራይ ዋጋ ጎን ለጎን እየጨመሩ የሚያልፉ ሰዎች አሉና ከዚህ አይነት ድርጊት መቆጠብ ያስፈልጋል ማለት ነው። መንግስትም የአፈጻጸም ሂደቱን አጠናክሮ አከራዮችንም ተከራዮችንም በማይጫን መልኩ በተቻለ መጠን ይህ ውሳኔ ሙሉ በሙሉ ተግባራዊ የሚሆንበትን ሁኔታ መስራት አለበት። እንግዲህ ተከራዮችም ወደ አስፈጻሚ ተቋማት መብታቸውን ይዘው ሊሄዱ የሚችሉት በመንግስት በኩል ያለውን አፈጻጸም ያለውን የክትትል ሂደት ከግምት ውስጥ አስገብተው ነው እና ስለዚህ የመንግስት አካላትም የዚህ ውሳኔ ተፈጻሚነትን በጥብቅ ሊከታተሉና ሊያስፈጽሙ ይገባል። እንግዲህ በአጠቃላይ ይህ 11.5% ጭማሪ ከነበረው ኪራይ ዋጋ ላይ ተጨምሮ የውል እድሳት ሂደቶች ከሐምሌ 1 ጀምሮ የሚካሄዱ መሆኑን በተለያዩ መገናኛ ብዙኃን የከተማ አስተዳደሩ አስታውቋል። ስለዚህ እነሱን ታሳቢ በማድረግ ሁላችንም ለዚህ ውሳኔ ተፈጻሚነት የበኩላችንን አስተዋጽኦ ልናደርግ ይገባል የሚለውን ለመጠቆም ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ እና ሀሳባችሁን ደግሞ ሀሳብ መስጫ ላይ መስጠታችሁን እንዳትረሱ። አመሰግናለሁ።